أديو نخد نعن لا زانا تاجيو نعن نخد نعن رومانو نعن خد أنا ما تقنينا عنت قدامي عنت تقنينا زرزرة بلا نخدنا ها بالخارة ከአራቱ የትኛው ነው ትክክል? ሻደይ፣ አሸንድዬ፣ አሸንዳ፣ ሶለል? ኮሜንት ላይ አሳውቁኝ። ሰላም እኔ ጸገነት ብርሃኔ ነኝ። እንኳን ለአሸንዳ በዓል በሰላም አደረሳችሁ ላለሁኝ። አሁን ያልኩትን ደግሞ በትግረኛ አዜብ ትነግርላለች ማለት ነው። አርባዕተን አሸንዳ ስማት ነው ምንኦማይ ትክክል አምድኾና አው ኮሜንት አፍልጥና መጀመሪያ አሸንዳ፣ ሻደይ፣ ሶለልና አሸንድዬ የን እና አው ኮሜንት አፍልጥና ሰላም አዘብ ይባል እንኳን አብጽሐኩም ናሸንዳ በዓል ላልኹ ናሸንዳ ዝግጅትና ቃጽለና ብናዕልና መንገዲ አሸንዳና ጫወትና እዩ እና ኮሜንትኩም ኩልኩም ኮሜንት ላ ጽሐፍኩም ነው ማይ ትክክል አምድኾና አፍልጥና በጣም ይልፈቴኩም እንዳያችሁት ያው በደንብ ያሸንዳን ጨዋታ ለመጫወት እየሞከርኩ ነው ያለው አይደል? እና እንግዲህ እንደሚታወቀው የአሸንዳ በዓል ወይ የአሸንድዬ ወይ የሶለል ወይ የሻደይ በዓል ከነሐሴ ግማሽ ጀምሮ በሰሜኑ ክፍል በደንብ ይከበራል። በተለይ በላሊበላ በደንብ ይከበራል። ያ ደግሞ ከኦርቶዶክስ ተዋህዶ ከእምነት ጋር የሚያያይዘው ነገር አለ። ታሪካዊ ያመጣጡ ያ ምንድነው የእመቤታችን የቅድስት ድንግል ማርያምን እርገት ለማብሰር ልጃገረዶች ነው እንትን የሚሉትና የሆነ ጥያቄ ልጠይቅሽ። ይሄንን በትግረኛ ትደግሚልናለሽ? እኔ ትግረኛ ስለማልችል ማለት ነው። በተረፈ ግን አሸንዳ የሚለው ሶስቱ ቃል ትርጉሙ ምንድነው? ቀጥተኛ ትርጉሙ ማለት ነው። አሸንዳ ማለት ናሸንዳ ብድሕሪት ንገብሮ ዚምባባውን ናዚ ናሸንዳ ቆጽሊ ብድሕሪት ናአስሮ ና ልጃገረድ ምናምን በትግርኛ ደግሞ ድንግላት አጓላስ ተኾና ድገብራሉ ወይም ደግሞ ህፃናት ምናምን ገና ደዋጽሓ አጓላስ ድገብሮ እዩ ናአሱ ስሚው አሸንዳ ማለት ናአቱ ስሚው ስለ በዛ ይመጣ ምንድነው እኔ በገባይ ልክ በነገራችን ላይ በደንብ ለምሰማው ማውራቱ ነው ያቅተኝና ምንድነው አሸንዳ የሚለው ቀጥታ ትርጉም እዚህ ጋር አድርገው ልጃገረዶች ወይም ህፃናቶች እዚህ ጋር አስረው እንደዚህ ያንቀሳቀሱ የሚጫወቱበት ወይም የአሸንዳ በዓል የልጃገረዶች ምልክትና ድምቀት የሆነውን የቄጤማ አይነት ቅጠል ነው አሸንዳ እና ባህሉ በሱ ስለሚደምቅ በሱ ተውበውና አምረው ስለሚወጡ ነው አሸንዳ የተባለው አይደል? እንትን ነው
በሰሜኑ ክፍል በደንብ ነው የሚከበረው። በደንብ ከነሐሴ ግማሽ ጀምሮ የአዲስ ዓመትን መምጣት የክረምቱን ማለቅ የመጪው ዓመት ብሩህ ተስፋ ምናምን በየአካባቢው ለየት ባለ ሁኔታ ነው የሚከፈለው። ብዙ ትርጉም አለው። ያውኛ ቦታው ላይ ባንገኝም ሰሜን ባንሆንም የአሸንዳን በዓል እንግዲህ በቻልነው አቅም የአሸንዳን የሻደይን የሶለልን እና ታፋሽ የሻደይን በዓል በተቻለን አቅም ጨዋታውን የልጃገረዶቹን ጨዋታ እንቅስቃሴያቸውን አዘፋፈናቸውን ደስታቸውን እንግዲህ ተጋርተን መንፈሱ ተጋብቶብን ፏያልን ያለነው አብራችሁን ቆዩ። እንዴት ናችሁ? እንግዲህ ፕሮግራማችንን እያያችሁት ነው። እንደተመቻችሁ ተስፋ አደርጋለሁ። ይሄን የመሰለ የአሸንዳ ሹሩባ እየተሰራ ነው። እንደዚህ ያማረብን ሴት የመሰልነው ማኪባ የሴቶች የውበት ሳሎን ነው። የኔ የጸገነት ብርሃኔ የውበት ሳሎን ማለት ነው። ሁላችሁም እየመጣችሁ ተሰሩ። አድራሻችን የሚገኘው ከመገናኛ ደራርቱ ህንጻ ወደ 24 በሚወስደው አስፋልት ገቢዎች ሚኒስቴር ዋና በር ፊት ለፊት ቱሪስት ኮንዶሚኒየም ብሎክ 6 አንደኛ ፎቅ ላይ ነው። ሁላችሁም እየመጣችሁ ተሰሩ። እንደዚህ እንደምታዩት ደግሞ እምርና ድምቅ ብለን በሚያምር የራያ ባህል ልብስ ፏ ያደረገን ስፖንሰራችንን እሷ ትነግረናለች። እንግዲህ በተረፈ የተለያዩ ልብሶች አሏቸው፣ ሽፎኖች አሏቸው። ይሄ ብቻ አይደለም ተለጣጭ ሰላም هميكم دحنا دخم دق عدي بتعمي ادفوتيكم انا تجنا كل لما انتي خلت نجر دم فلاتي نا مجمريا قنانو بتعم ቆንጆ قنانو هم زدله ሽሩባት ሰራሃት ደልያ መገናኛ ከደራርቱ ወደ ታች የሚወስደው ወደ 24 መንገድ የሚወስደው ና ገቢዎች ሚኒስቴር ፊት ለፊት ብሎክ 6 ጋር ቱሪስት ኮንዶሚኒየም አንደኛ ፎቅ ላይ ትገኛለች። እዛ መጣችሁ ተሰሩ ና መጻኽን ሰርሓ ደቂ ዓደይ ሃምዝ ደለ ቆንጆ ሽሩባን ሰርሓ ከኔና ና መጻኽን ሰርሓ ሁለተኛ ደግሞ ክዳን እዚ ጉራያ ቦፌ ከጉራያ ቦፌና ስፖንሰር ገብራትና ና ጉራያ ቦፌ ክዳኔና ተኻድና ሃምዝ ደለ ቆንጆ ሽሩባ ሃምዝ ደለ ቆንጆ ክዳን ትደልያ لا دول خن تعدقات خلايخن كاو دمو جون شوفون انه شوفون لا تلطاጭ لا ددل خن او كل ነገር ዳወጣ አድለ او زي አዲስ አበባ ተነብራለ ክፍለ ሀገር ሁሉ ነገር እዛ ይገኛል። የትም ቦታ ዲሊቨር ማድረግ ይችላል። በጣም የሚያማምሩ ሽፎኖች የባህል ልብሶች በትዛዝ እንሰራለን እያለች ነው። ለሰርግም ለተለያዩ ፕሮግራሞችም ለክርስትና ማች እንደዚህ በግሩፕ የተለያዩ በዓላት እየመጡ ነው። መስቀል አለ حدش عمد አዲስ አመት አለ ብዙ ነገር እናመሰግናለን ስለተከታተላችሁን።
መልካም ያሸንዳ በዓል ይሁንላችሁ ብለናል። እንወዳችኋለን።